በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና ስላሴ መክፈልቲ ልደትካ ሰማያዊ ጸምሪ ግርማዊ ትርኢትካ ገብረ መንፈስ ቅዱስ ጻድቅ ወብእሲ ህሩይ ዋካቤቱ ለወልድ ክብረ እንቁ ጽሩይ ምስጋና ስላሴ መክፈልቲ ልደትካ ሰማያዊ ጸምሪ ስሙር ጸሎት ልሰኑ ሰማየ ሰማያት አሪጉ አይተረፈን በኒኑ ዝተቐበት ማሕፀና ቕላስያ ንዓኸ ብምውላዳ ተመስገን ኢልና ንስላሴ ብርሃን ምስኮነልና አለላ አባ ሰንክር ብግርማ መፈጠርካ ስሳና ብስሳ አነምር እንክስዕ ብኣሰርካ መንክር ምዃኑ እግዚአብሔር ኣብ ልዕሊ ቅዱሳኑ ኣይድነቕና ነስ ብግብሩ ልበይ ምስትሓት መኣሚኑ ኣባ ደቂ ኣሕዛብ ብክንፈ ደመና በሪርካ መና ወንጌል ክትምግብ ትናይ መድረኽ ሞት ገድልኻ ፍጹም ተበጃውነት ዓሰር ክርስቶስ ኣትሒዙና ጎደና ጽድቂ መሪር ድኅነት ኣባ ምስጋና ስላሴ መክፈልቲ ልደትካ
ዓመፃ እሙን ዓርከይ ንዝበለ ብዝኽሪ ጸበልካ ሕፍኒ ማይ ንዝጸመዘት ለለ ልዑል እግዚኣብሔር ምሒሉ ኣብ ዝተኸሎ ኺዳን ዓስቢ በረኸትካዩ ስንቁ ኣብ ምጽኣቱ ዝለብሶ ብርሃን አባ ጸልይ በእንቲ ኣነ ጸልይ አባ ጸልይ በእንቲ ኣነ ጸልይ ለሃገሪትነ ፍቅራ ወሰላማ ገብረ ሕይወት ጸልይ እስመ ኩሉ ለቤቱ ይህልይ አባ ጸልይ በእንቲ ኣነ ጸልይ አባ ጸልይ በእንቲ ኣነ ጸልይ ለሃገሪትነ ፍቅራ ወሰላማ ገብረ ሕይወት ጸልይ እስመ ኩሉ ለቤቱ ይህልይ የእዝዞሙ በእንቲአከ ከመ ይቀብኡከ በኵሉ ፍናዊከ ወበደዊሆሙ ያነሱ መንቀመ እግዚአብሔር ትርጓሜን አይስሙ ትርጓሜን አይስሙ ሚካኤል ይብልኻ ተስፋ ዝስኣኖ ተስፋ ዝስኣኖ ብመጋረጃ እሳት ዝወት ዝኣቱ ዝወት ዝኣቱ መድኃኒና ኮነ አማላድነቱ አማላድነቱ መንከመ እግዚአብሔር ትርጓሜን አይስሙ ትርጓሜን አይስሙ ሚካኤል ይብልኻ ተስፋ ዝስኣኑ ተስፋ ዝስኣኑ ብመጋረጃ እሳት ዝወት ዝኣቱ ዝወት ዝኣቱ መድኃኒና ኮነ አማላድነቱ አማላድነቱ መንቀመ እግዚአብሔር ትርጓሜን አይስሙ ትርጓሜን አይስሙ ሚካኤል ይብልኻ ተስፋ ዝስኣኑ ተስፋ ዝስኣኑ ብመጋረጃ እሳት ዝወት ዝኣቱ ዝወት ዝኣቱ መድኃኒና ኮነ አማላድነቱ አማላድነቱ መንከመ እግዚአብሔር ትርጓሜን አይስሙ ትርጓሜን አይስሙ ሚካኤል ይብልኻ ተስፋ ዝስኣኑ
ጸሎት በረከትካ ሚካኤል ንደቁ ዝሕሉ እሙን አገልጋሊ ሚካኤል ምህረትካ ንጽበ ሎሚ ከም ትማሊ መንከም እግዚአብሔር ትርጓሜ ናይ ስሙ ትርጓሜ ናይ ስሙ ሚካኤል ይብሉኻ ተስፋ ዝሰኣሉ ተስፋ ዝሰኣሉ ብመጋረጃ እሳት ዝወፅእ ዝኣቱ ዝወፅእ ዝኣቱ መድኃኒና ኾነ አማላድነቱ አማላድነቱ ሚካኤል ሞት መርዓ ኮይንዩ በአኸን በህራል ሚካኤል ንዓና ግፈና ዝረዳና የሎን ሚካኤል ካብ ጸላኤ ሰናይ ክፋት ዝኣመኑ ሚካኤል ጎይታ ልኢኹካ ንዓና ክትሕሉ መንከም እግዚአብሔር ትርጓሜ ናይ ስሙ ትርጓሜ ናይ ስሙ ሚካኤል ይብሉኻ ተስፋ ዝሰኣሉ ተስፋ ዝሰኣሉ ንመጋረጃ እሳት ዝወፅእ ዝኣቱ ዝወፅእ ዝኣቱ መድኃኒና ኾነ አማላድነቱ አማላድነቱ ሚካኤል ሊቃናተ ሰማይ በሃጎስ ዘመሩ
የምታስበው ነገር
ከሰብዕና ውድቀት ሊጠብቀን ሲሻ እሺ በሉኝ ሁለንተናችሁን ስጡኝ አለ። ልባችሁን ስጡኝ። እሺ ማለት ልብን መስጠት ነው ለእግዚአብሔር። ልጄ ሆይ ልብህን ስጠኝ ይላል መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ልብን መስጠት ሁለንተናን ለእግዚአብሔር መስጠት ነው። ልብ የሰውነታችን መሪ ነው። ልብ በሰውነታችን ውስጥ ከአካል ክፍላችን ሁሉ በላይ ነው። ዓይን የሚያየው፣ እጅ የሚዳስሰው፣ ምላስ ቀምሶ ማረጋገጥ የሚችለው ልብ ሲኖር ብቻ ነው። ልብ ሳይኖር እነዚህ ሕዋሳቶች ሁሉ መንቀሳቀስ አይችሉም። አምስቱ የስሜት ሕዋሳቶቻችን በትክክል መስራት የሚችሉት ልብ ሲኖር ብቻ ነው። ልብ በሰውነታችን ክፍል የሕይወት መውጫ ነው ይላል መጽሐፍ ቅዱስ። ልብ የሕይወት መውጫ ነው። ምሳሌ 4 ቁጥር 18 ላይ የሕይወት ሁሉ መውጫ ልብ ነው ይላል። ልጄ ሆይ ልብህን ከክፉ ጠብቅ። ልብ የሰውነታችን መሪ ነው። ያለ ዓይን መኖር ይቻላል። ያለ እጅ መኖር ይቻላል። እግርም ተቆርጦ መኖር ይቻላል። እግር አልባ ብዙ ወገኖቻችን አሉና ዓይናቸው ማየት የማይችል ብዙ ወገኖቻችን አሉ። እነዚህ ሁሉ ልብ አላቸው። ያለ ልብ ግን መኖር አይቻልም። እግዚአብሔር መኖሪያን ስጠኝ አለ። ልብ በሰውነት ክፍል ውስጥ መሪ የሆነውን ስጠኝ አለ እግዚአብሔር። እኔ ልቆጣጠረው፣ ብቻህን ይዘኸው በረከት አላመጣህም መርገም እንጂ። እግዚአብሔር የሰውን ልጅ ፈጥሮ በገነት ሲያኖረው ሙሉ ነፃነት ሰጥቶት ነበር። ነገር ግን ልቡ ወደ ኃጢአት ስላዘነበለ ተገፈፈ። ከዚህ በኋላ አለ ልብህን ስጠኝ። ልብ የሰውነት ሞተር ነው፣ የሕይወት መሠረት ነው። አየርና ምግብን በደም አማካይነት በሰውነታችን ክፍል ከራስ ፀጉራችን እስከ እግር ጥፍራችን ድረስ የሚያሰራጭ አካል ዋናው ጄኔሬተር ነው ለሰው ልጅ ሕልውና። ልብ ሞተር ነው፣ የሕይወት ሞተር። ሳይንሱም ይህን ይነግረናል። ከሰውነታችን ክፍል ውስጥ እረፍት የሌለው የአካል ክፍላችን ልብ ነው ይላል ጌታ። እርሱን ስጡኝ አለ። ዓይናችሁን ስጡኝ አላለም ፍትሐዊ አባት። ማየት የተሳናቸው ወገኖቻችን አሉና የሚሰጡት እንዳያጡ። እጃችሁን ስጡኝ አላለም እግዚአብሔር። እጅ የሌላቸው አሉ። ልባችሁን ስጡኝ እኔ ልምራው አለ። ሕይወትን ለእግዚአብሔር በመስጠት ነው የተትረፈረፈ በረከት የሚገኘው። የማያርፈውን የአካል ክፍላችሁን ስጡኝና እኔ ኃይል ልሆናችሁ አለ እግዚአብሔር። ልብን ከሰጠ ሰው ሁለንተናውን ሰጠ። ልብ ሰጥቶ ማልመጥ የለም። እጅ ሰጥቶ ማልመጥ ይኖራል። ዓይን ብቻ ሰጥቶ ማልመጥ ይኖራል። ልብ ሰጥቶ ማልመጥ የለም። ልብ የሰውነታችን ዋና ክፍል ነው። ዓይናችን ሲደክም ይከደናል። ሌሎች የሰውነታችን ክፍሎች ሕዋሳቶቻችን ደክመው እረፍት ይፈልጋሉ። ልባችን ግን እረፍት አይፈልግም፣ አያርፍም። ልብ ካረፈ ሰውየው ከዚህ ዓለም በሞት ተለየ። ስለዚህ የሕልውናችሁ ዋናውን ሞተሩን ስጡኝ አለ እግዚአብሔር። እኔ ልምራችሁ። ልባቸውን ለእግዚአብሔር ባለመስጠት የተመሰቃቀለ ጎዳና ላይ ለቆሙ እስራኤላውያን እግዚአብሔር ልባችሁን ስላልሰጣችሁኝ ነው የተመታችሁት፣ በመቅሰፍት በችግር የተደቆሳችሁት፣ በረሃብ አለንጋ የምትገረፉት፣ ጦርነቱ በሽታው ያጠቃችሁ ልባችሁን ለእኔ ስላልሰጣችሁ ነው አለ እግዚአብሔር። ዛሬም አገር በሰላም የምትተዳደረው ሰዎች ልባቸውን ለእግዚአብሔር ሲሰጡ ነው። ከትንሽ እስከ ትልቅ፣ ከልሂቅ እስከ ደቂቅ ሰው ሁለንተናውን ለእግዚአብሔር በመስጠት የተትረፈረፈ በረከት ሊያገኝ ይገባዋል። ሕይወትን ለእግዚአብሔር በመስጠት ነው ሰው የሚባረከው። እንድትባረኩ ልባችሁን ስጡኝ አለ እግዚአብሔር። በቃ ካላችሁበት የኑሮ አዘቅት ውስጥ ስቤ የማወጣችሁ ልባችሁን ስትሰጡኝ ነው። ልጄ ሆይ ልብህን ስጠኝ። ልብ ከተሰጠ መሪው እግዚአብሔር ይሆናል። እግዚአብሔር ሲመራን እንቅፋት አይመታንም። እግዚአብሔር ሲመራን አንሰናከልም። እግዚአብሔር ሲመራን አንሰበርም። እግዚአብሔር ሲመራን አንታመምም። እግዚአብሔር ሲመራን አንደናበርም፣ አንደነቃቀፍም። እግዚአብሔር መሪያችን ነው። ጨለማ በእርሱ ዘንድ የማይጨልምበት ጌታ በድቅድቅ ጨለማ ውስጥ የሚደነቅ የብርሃን መንገድ ይከፍትልናል። ለእግዚአብሔር የታዘዘች ነፍስ በጨለማ ውስጥ በብርሃን ትጓዛለች። እግዚአብሔር ሁል ጊዜ ይመራል ይላል መጽሐፍ። እግዚአብሔር ሁል ጊዜ ይመራል። ነፍስህንም በመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ ትሆናለህ። እግዚአብሔር ይመራሃል አለ። ይመራሃል እግዚአብሔር፣ አትደናቀፍም ማለት። ነፍስህን በመልካም ነገሮች ያጠግባል። እግዚአብሔር መርቶት የተራበ የለም። እግዚአብሔር እየመራው የተጓዘውን የምድረ በዳውን ሕዝብ አላያችሁም? መች ራበው? አጣው ሲል ከሰማይ መና፣ ተጠማው ሲል
ከደረቅ ድንጋይ ላይ ቀዝቃዛ ውሃ ይጠጣ ነበር። የእግዚአብሔር ስምዖን በተትረፈረፈ በረከት እንድንጓዝ ያደርገናል። ወገኖች ራሳቸውን ለእግዚአብሔር በሰጡ ጊዜ አልተራቡም። የእግዚአብሔር ሕዝቦች በበረሃ ውስጥ ቀዝቃዛ ውሃ ጠጡ። እግዚአብሔር ካንተ ጋር ካለ በኑሮ በረሃ ውስጥ አትጠማም። እግዚአብሔር ካንተ ጋር ካለ በመኝታ ውስጥ መልካም እንቅልፍ አለ። እግዚአብሔር ካንተ ጋር ካለ በሕይወት እንቅስቃሴ በኑሮ ትግል ውስጥ ሁሌ ማሸነፍ አለ። ወገኖች እግዚአብሔር ከኛ ጋር ይሆነልን። እግዚአብሔር ከኛ ጋር ካለ ትዳራችን ጸጥታና ሰላም የተሞላበት ይሆናል። እግዚአብሔር ከኛ ጋር ካለ በኑሮ እንቅስቃሴያችን ውስጥ ትርፋማዎች እንሆናለን። ንግዳችን ትርፍ ይኖረዋል። እግዚአብሔር ከኛ ጋር ካለ አገራችን ሰላም፣ ሕዝባችን ሰላም ይሆናል። በአመራር ላይ ካሉ ሰዎች ጀምሮ በተገዥነት ያለው ሕዝብ ሁሉ መጀመሪያ ራሱን ለእግዚአብሔር ይስጥ። እግዚአብሔር አንተ ምራን። በዙፋን ላይ የተቀመጡ የሀገር መሪዎች እኔ መራለሁ ብለው ሲጀምሩ ነው የጠመንጃ አፈሙዝ መታየት የሚጀምረው። እግዚአብሔር ይመራል ካሉ አገር በበረከት ሕዝብ በታዛዥነት ይጓዛል። ለእግዚአብሔር የተገዙ ሊሆን ያስፈልጋል፣ ከመሪዎች ጀምሮ እስከ ተመሪ ድረስ። እግዚአብሔር ከሌለ የሚቆራቆር ዙፋን ላይ ነው መንግስት የሚቀመጠው። እግዚአብሔር ከሌለ የእያንዳንዱ ሰው ጉዞ ስቃይና መከራ፣ ፈተና፣ እንግልት የበዛበት ነው። እግዚአብሔር ይምራ። እግዚአብሔርን እሺ በሉ። ምራኝ፣ መንገዱን አሳየኝ፣ ብቻዬን ሄጄ እንቅፋት በዛብኝ በሉት። እግዚአብሔር ይምራችሁ አለ። እግዚአብሔር ሲመራችሁ ነፍሳችሁን በመልካም ነገር ያጠግባል፣ አጥንቶቻችሁንም ያጠናል አለ። አጥንቶችህንም ያጠናል። ህመም አይኖርብህም፣ ጤነኛ ነህ። እግዚአብሔር ሲመራህ እግዚአብሔር ሆይ ምራኝ ብለህ ልብህን ስትሰጠው እሺ ስትለው ህመም አይኖርብህም፣ ጤነኛ ነህ። በመኝታ ላይ ፈውስ አለ። በእያንዳንዱ ጉዞ ውስጥ እግዚአብሔር ካንተ ጋር አለ። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ ትሆናለህ። የማያቋርጥ ፈሳሽ ትሆናለህ። ያይ ሁሉ የመንገድ ላይ መሪ፣ ሰባራውን አዳሽ፣ ጠጋኝ ትባላለህ ነው የሚለው። እግዚአብሔር ሲመራ እግዚአብሔር የባረከው ቤት ሌሎችን ያስተምራል። እዩት፣ እግዚአብሔር የባረከው ትዳር ይባላል እኮ። ትዳራቸውን ለእግዚአብሔር የሰጡ ሰዎች በጸጥታና ሰላም ሲኖሩ ሕይወታቸው ወደ ክርስትና የሚስብ ትምህርት ቤት ይሆናል። እግዚአብሔርን የሚፈሩ ነገስታት አገራቸው በሰላም ስትሆን፣ በሰላም በጸጥታ ስትኖር ሕይወታቸው እግዚአብሔርን የሚፈሩ ነገስታት አገራቸው ሰላም ናት ይባላል። እግዚአብሔር ያለበት አገር ይባላል። እግዚአብሔር ያለበት ሕይወት በየጊዜው መንፈሳዊ ለውጥ፣ ስጋዊ ብርታት ሲገኝበት፣ ሲታደስ፣ ብልጽግና፣ ዕውቀት ሲጨመርበት እዩት፣ እግዚአብሔርን የሚፈራ ሰው ይባላል። ስለዚህ ነጋዴው በንግዱ፣ ወታደሩ በጥበቃው፣ ሰራተኛ በስራው፣ ገበሬው በእርሻው ውስጥ ሁሉ የእግዚአብሔርን ቃል ገንዘብ ሊያደርግ ያስፈልጋል። እግዚአብሔርን እየሰማ ሊጓዝ ያስፈልጋል። ያኔ እግዚአብሔር የማንከስርበት ትርፋችን፣ የማንወድቅበት ኃይላችን፣ የማንሰበርበት ብርታታችን፣ የማንሞትበት ትንሣኤያችን ይሆናል።
አዴታት ሊቀራጳስ አቡነ ሉቃስ መዛዘር ሰለስተው ኩልሁም ተዓደምቲ ለዓንዳ ሓዲራኩም ኣራይ እንታይ የብሉ ዘለዉ ክቡራት ኣባላት ሰበካ ጉባኤ ደብራዊ ንመንፈስ ቅዱስ ተኸባይ መጀመርያ ብፁዕ ኣቦና ሊቀ ጳጳስ ደቡብ ሃገረ ስብከት ዓዲ ቀይሕ ናብዚ ቦታና መፂኹም ቡራኬ ህዝቡና ንዓና በረኸት ንዓኹም ድማ ፅሬትን ድኽነትን ከይረኣኹም ናብ ዝምርናብልኹም የውሃና እዮም ዘለዉ ካብኡ ብምቕፃል ክቡር ዋና ጸሓፊ ሃገረ ስብከት ደቡብ ዓዲ ቀይሕ ኣቦቆሽ መርሃዊ ከምኡውን ክቡር መራሒ ስራሕ ምስ ሃገረ ስብከት ስምዓተ ብሓፈሻው ከዓ ክቡራት ሊቃውንቲ ካብ ኣስመራ ካብ ደቀ መሃሬ ክሳብ ዓዲ ቀይሕ ስምዓተ ብኩሉ ሓፈሻው ብኩሉ ጨንፈር ኣብ ሃገረ ኤርትራ መፂኹም ዘለኹም ነዚ ናይ ዓመት ቀለም ክትቡና ንዓና መፂኹምና ዘለኹም የውሃና ኣለዉ ከምኡውን ክቡራት ዘለኹም ደፅፈት ሚኒስትራታት ምምሕዳር ይኹን ኩልኩም ፖሊስ ይኹን ሃገራዊ ድሕነት እንኳዕ ደሓን መጻኹም ይብሉና ኣለዉ ከምኡውን ብምቕፃል ካብ ዓድን ካብ በረኻን ወይ ድማ ኣብ ተቐመጥቲ ናይ ደቂ ዓዲ ኣብ ዘለኹም ኣሊኹም ነዚ ዕለት እዚ ዘርኣየኩምካ የውሃና ይብሉ ኣለዉ ኣራይ ምስ ዘለና መደብ ሕፅር ሕፅር ዝበለ እንከድና በመጀመርያ ብፁዕ ኣቦና እቲ ተዋሂብና ዘሎ ቡራኬ ካብ ትማሊ ክሳብ ሕጂ ዝንሪኦ ዘሎ መደብ ሕጂ ድማ ካብ ሊቃውንቲ ሰለስተ ሰብ ለዘብ ክንጅምርና ብድሕሪኡ ከዓ ነዚ ዓውደ ትምህርቲ ዝኸውን ናይዚ ዕለትካ ብፁዕ ኣቦና ክወሃበና እዩ ካብኡ ገለ ገበርቲ ሰናይ እንተልዮምናኻ ሕፀረ ሕፀረ ቢልና ክንወሃብና ብድሕሪኡ ብጸሎተ ቡራኬ ኣቦና ክመዓፅና ሕጂ ናብ ሊቃውንቲ ሰለስተ ሊቃውንቲ ሰብ ለዘብ ናብ መስመር ማለት እዩ
የተወደዳችሁና የተከበራችሁ በዚህ ሰዓት ይህንን የሕይወት ቃል ለመስማት የታደላችሁ የእግዚአብሔር ልጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የቅዱሳን አባቶቻችን ጸሎትና ምልጃ የቅዱሳን መላእክት ተራዳይነት አይለያችሁ። አሜን። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18 ጀምሮ ነው። ኢሳይያስ ማለት ስሙ እግዚአብሔር ደህንነት ነው ማለት ነው። ከአራቱ አበይት ወይንም ታላላቅ ተብለው በመጽሐፍ ቅዱስ ከሚታወቁት የብሉይ ኪዳን ነቢያት መካከል አንዱና የመጀመሪያው ነው። ኢሳይያስ ከክርስቶስ ልደት በፊት ከ740 እስከ 688 ዓመተ ዓለም አካባቢ ይኖር የነበረ የእግዚአብሔር ነቢይ ነው። በመንፈሳዊ ሕይወታቸው ተጎሳቅለው ለእግዚአብሔር ባልተመቻቸ ስፍራ ላይ በመቆማቸው ምክንያት የደረሰባቸውን በደል መቋቋም ላቃታቸው እስራኤላውያን የሚያጥበውና የሚያጠራው ነፃ የሚያወጣውና የሚያለብሰው እግዚአብሔር ነው። ለደረሰባችሁ የጸጋ መገፈፍ የሕይወት መጎስቆል ሁሉ መፍትሄያችሁ እግዚአብሔር ነው እያለ ኢሳይያስ ይናገራል። እስራኤል በደረሰባቸው መቅሰፍት ምክንያት እግዚአብሔር እስከ መጨረሻ የተዋቸው ነገር ግን ኃጢአታቸው ምን እንደሆነ ያልተረዱ እንደሆኑ ከዚህ ቃል መረዳት እንችላለን። የኃጢአታቸው ብዛት ሳይሆን የደረሰባቸውን መቅሰፍት አጋነው መናገራቸው መፍትሄ እንደማይሆን ኢሳይያስ ይናገራል። ብዙ ጊዜ በሕይወት በሚገጥምብን ፈተናና ችግር ምክንያት ራሳችንን በመመርመር ወደ እግዚአብሔር መማጸንን የመሰለ የመፍትሄ መንገድ የለም። እስራኤል ከእግዚአብሔር መንገድ ርቀዋል፣ ወደ ቃሉ መጠጋት አቅቷቸዋል። ስለዚህ ነቢዩ ኢሳይያስ ተነሳ፣ የደረሰባችሁ ጥፋትና መቅሰፍት የኃጢአታችሁ ውጤት ነው። ስለዚህ እግዚአብሔር አጥቦ ቅዱሳን ልጆቹ ሊያደርጋችሁ የተዘጋጀ አባት ነው፣ ኑ አለ። እግዚአብሔር በኃጢአታችን ምክንያት የሚቀጣን ሳይሆን የሚያርመን አባት ነው። እስራኤላውያንን እግዚአብሔር ያርማል፣ ኑ አለ ኢሳይያስ። የሰው ልጅ በሕይወት ጎዳና ውስጥ ከፍተኛ የኃጢአት አዘቅት ውስጥ ተስፋ መቁረጥ ውስጥ የሚወድቀው እግዚአብሔር ቸር መሆኑን ሳይረዳ ሲቀር ብቻ ነው። የእግዚአብሔርን ቸርነት የተረዳ ሰው ኃጢአት ቢሠራ እንኳን እግዚአብሔር መሐሪ መሆኑን አውቆ ለንስሐ ወደ እግዚአብሔር ይጠጋል። እስራኤል ይህን ስላልተረዱ ሸሹ። ለሸሹ እስራኤላውያን ነቢዩ ኢሳይያስ ይናገራል። እግዚአብሔር ነው ይላል፣ ንዑ ንትዋቀስ ይቤ እግዚአብሔር አለ። እግዚአብሔር እንዲህ ይላል፣ ኑ እንዋቀስ። በደጅ ለምትንከራተቱት፣ ጎዳና ላይ በመከራ ለምትንከላወሱት ለእናንተ እኔ አባት ልሁናችሁ፣ ኑ ልጆች ሁኑኝ አለ እግዚአብሔር። እባርካችኋለሁ፣ ኑ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች አለ። እኔ ካላነጻዋችሁ ጥርት አትሉም። እግዚአብሔር ያነጻው ብቻ ይጠራል። እግዚአብሔር ያጠበው ብቻ ይነጻል። የሰው ልጅ ለመንፈሳዊ ንጽህና በእግዚአብሔር ሊታጠብ ያስፈልጋል። እግዚአብሔር ካላጠበው ሰው ሕይወት የለውም። የዮሐንስ ወንጌል ምዕራፍ 13 ላይ ጌታ በአዲስ ኪዳን የደቀ መዛሙርቱን እግር አጠበ ይለናል መጽሐፍ ቅዱስ። እያጠበ ሳለ ቅዱስ ጴጥሮስ ጌታ ሆይ አንተማ እኔን አታጥበኝም አለ። ስለ ትሕትና
እኔ ካላጠብኩ አጠራም አለው እግዚአብሔር። እድል ፈንታ የለህም ከህይወት እግዚአብሔር ካላጠበን እድል ፈንታ የለንም። እኔ ካላጠብኳችሁ ንጽህና አይኖራችሁም ነው ያለው እግዚአብሔር። በቃ ክርስቲያን መላ ሰውነቱን ለእግዚአብሔር ሊሰጥ ያስፈልጋል። ሁለንተናውን እንዲታጠብ ሳያፍር ከነ እድፉ ሊመጣ ያስፈልጋል። እግዚአብሔር አባት ነው፣ የማናፍረው አባት፣ ገመናችንን የማይገልጥ ለአደባባይ አሳልፎ የማይሰጥ አባት ነው እግዚአብሔር። ክብርና ምስጋና ለስሙ ይሁን። ያለ እግዚአብሔር መታጠብ እንደሌለ እግዚአብሔር ካላጠበን መጥራት እንደማንችል የተረዳው ቅዱስ ጴጥሮስ ጌታ ሆይ አንተ ታጥበኝ ዘንድ ግድ ከሆነማ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን አለ። ክርስቲያን ይሄ ሊል ያስፈልጋል። እግዚአብሔር ሆይ መላ ሰውነቴን እጠበኝ። ቅዱስ ዳዊት እጠበኝ ከበረዶም ይልቅ ነጭ ሆናለሁ አለ መዝሙር 50 ላይ። በኃጢአት ጎስቁሎ ቆሽሾ አድፎ የእድፋምነት ስሜት ሲሰማው ምንድን ነው ያለው? አንተ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ አለ። በኃጢአት ያደፍን ወገኖች ሁሉ እግዚአብሔር እንዲያጥበን ራሳችንን ያለማፈር ልናቀርብ ያስፈልጋል። እግዚአብሔር ሆይ እጠበኝ ከበረዶ ይልቅ ነጭ ሆናለሁ። እስራኤል ከነ እድፋቸው ሲመላለሱ ኃጢአት አለብኝ ብላችሁ መሸሻችሁ ዋጋ የለውም፣ እግዚአብሔር ያጥባልና ቅረቡታ። በኃጢአታቸው ምክንያት ሰዎች ከተጸጸቱ ወደ እግዚአብሔር መቅረብ አለባቸው እንጂ መሸሽ የለባቸው። መሸሽማ የበለጠ ለኃጢአት ይዳርጋል። ስለዚህ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች አለ። እሺ ብትሉ አለ እሺ በሉ ለእኔም ብትታዘዙ አለ እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ፣ የምድርን በረከት ትበላላችሁ ብትታዘዙኝ አለ። በመንፈሳዊ ሕይወት ውስጥ የሰው ልጅ ስኬት ለእግዚአብሔር ከመታዘዝ ይጀምራል፣ ለሕጉ ከመገዛት ይጀምራል። እሺ ማለት መታዘዝ፣ ራስን ለእግዚአብሔር አሳልፎ መስጠት፣ ሁለንተናን ለእግዚአብሔር መቀደስ ነው። እሺ ማለት ሁለንተናን ለእግዚአብሔር መስጠት ነው። ክርስትና ራስን በፈቃደኝነት ለእግዚአብሔር የሚያስገዙበት ሕይወት ነው። እግዚአብሔር በግዴታ የሚገዛ አይደለም፣ በፈቃደኝነት የሚመራን ቸር ነው እንጂ። የእግዚአብሔር አባትነቱ በግዴታ አይደለም፣ በፈቃደኝነት የተገለጠ አባትነት ነው። እግዚአብሔር ቸር አባታችን ነው ስንል በፈቃዳችን ውስጥ ይገዛናል፣ በሕጉ እንድንመራ ያደርገናል። ፈቃዳችን ለእርሱ መገዛት ከሆነ ይገዛናል። እግዚአብሔር ሲገዛን ጥሩ ልጆች እንሆናለን። እግዚአብሔር ሲመራን ጥሩ ተጓዦች እንሆናለን። እግዚአብሔር ሰውን በግዴታ ሳይሆን በፈቃደኝነት ይገዛል፣ የፍቅር አባት ስለሆነ። ራሳችንን ለእግዚአብሔር የምናስገዛው እግዚአብሔርን ስናውቀው ነው። ክርስቲያን እግዚአብሔርን ሊያውቅ ያስፈልጋል። ክርስትና እግዚአብሔርን ማወቅ ነው። ክርስትና እግዚአብሔርን ማወቅ፣ ማመን፣ መታዘዝ፣ መገዛትና መጽደቅ ነው። መጽደቅ ለሰማያዊ ርስት፣ ለማያልፍ፣ ለማያልቅ፣ ለማያረጅ የልጅነት በረከት መዘጋጀት ነው ክርስትና። ልባችንን ለእግዚአብሔር የምናስገዛው ሁለንተናችን በፍቅሩ ሲነካ ነው። ክርስቲያን ልቡ በእግዚአብሔር ፍቅር የተነካ ሊሆን ያስፈልጋል። እግዚአብሔር ያስተማረው የእግዚአብሔር ፍቅር ሁለንተናችንን ይማርካል። የእግዚአብሔር ፍቅር ሕሊናችንን ይገዛል። በእግዚአብሔር ፍቅር የሚጓዝ ሰው ልቡን ለእግዚአብሔር ይሰጣል። እግዚአብሔርም ከኑሮ ጽልመት ከሕይወት ጭጋግ ንብት ዘመን ይጎረልና። ስለዚህ ሥጋው ደሙ ናይ ጌታናን የአምላክናን የመድኃኒናን ኢየሱስ ክርስቶስ ዝዓርገላ ቤት እያ። ስለዚህ ቅዱስ ጴጥሮስ እንታይ ዝበለ ኣብዚ ምንባር ንዓና ሰናይ እዩ ክንደይ ጥዑም እዩ ከም ዝበለ ኣብዚ ቤት እዚ ክንነብር ከለና ምስ እግዚአብሔር አምላክና ክንደይ ደስ ዝብል እዩ። ስለዚ ንግበር ሰለስተ ማህደረ ሰለስተ ዳስ ንስራሕ፣ ሓደ ንዓኻ ሓደ ንኤልያስ ከም ዝበለ እዚ ከዓ ከምቲ ቅዱስ ጴጥሮስ ዝተመንዮ ኣብዚ ምንባር ንዓና ሰናይ ስለ ዝኾነ ናብ ቤት እግዚአብሔር ንኺዱ ዝጎብኒ ተሓጐስ ከም ዝበለ ኣብዚ ቤት እግዚአብሔር መጺና ሕጐስ ኣብዚ መጺና ንእግዚአብሔር አምላክና ሽግርና ጸበባና ክነግሮ እግዚአብሔር አምላክና ምሕረቱን ሰላምን ጥዕናን ክበና ቅዱስ ፍቃድ እግዚአብሔር ይኹነና። ስለ ቃላት እግዚአብሔር ዝኸበረን ዝተመስገነን ይሁን። ናብ አቤ ቀሺ ተስፋይ ገብረ ኢየሱስ አገልጋይ ቤተክርስቲያን ገብረ አቡነ ገብረ መንፈስ ቅዱስ ኮኸባ መንፈሳዊ ሰላምታና መቀድም ቀጺሎ ምስልኹም ብዘለኩም መንፈሳዊ ትምህርቲ ኣብ ቤተ ክርስቲያንኩም ዘርአኹሞ ትጉህ አገልግሎት ዝነአድ ምዃኑ ካብ ቤት ጽሕፈት ንዑስ ሃገረ ስብከት ሰርሓ ብዕለት 5 ወርሒ 8
ክልተሽሕን ዓሰርተ ሽዱሽተን ዓመተ ምህረት ግዝ ዕለት 13 ወርሒ 4 2024 ፈረንጂ ቁፅሪ መዝገብ 1.2 ኣዝባር 2154 ኣዝባር ባዶ 2 ኣዝባር 2024 ዝተጻሕፈልና ደብዳቤ ከርዳእቲ ኢልና ኣለና። ስለዚ ካብ ዕለት 5 ወርሒ 9 2016 ግዝ ወይ 13 ወርሒ 5 2024 ፈረንጂ ጀሚርኩም ርእሰ ደብር ቀሺ ተስፋይ ገብረ ኢየሱስ ተባሂልኩም ትፅውዑ ከም ዘፍቀድና ክንገልጽ ከለና ነፃ ጊዜኹም ዝበለፀ መንፈሳዊ ኣገልግሎት ከተካይዱ ብሓደራ ንላቦ። እግዚአብሔር ሃገርና ይባርክ። አቡነ ሉቃስ ሊቀ ጳጳሳት ሀገረ ስብከት ዘዋዶ አቶ ቀይሕ الرأي بعد ناتي ناي هجفاء أغلقكم تيرسا أن مدرسة الزمان كلنا ناي بإنسا المكتب أحسن ربكم تكتبونه رأيك عزمتم بمجال تنجيكم ربرو قاوم لغرقها نبجل جل 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 جل